እሺ ልጆች፣ ተረት አንድ ታሪክ እናወራለን። እሱም ውሸታሙ እረኛ ይባላል። ከዕለታት አንድ ቀን ውሸታሙ እረኛ በጎቹን ያግዳል፣ ይከታተላል፣ ይቆጣጠራል። ከዛ ቁጭ አለና የሆነ ነገር ማሰብ ጀመረ። እሱም ምን ማድረግ እንዳለበት አሰበ። ለምንድን ነው አሁን ጮኬ አረ ጎበዝ ድረሱልኝ፣ በጎቼን ጅብ በላብኝ፣ ተኩላ በላብኝ ብዬ የምውለው ይላል። ሀሳቡንም ያደርጋል፣ ይጮሃል፣ ድረሱልኝ ድረሱልኝ ይላል። ገበሬዎቹም ይሰሙታል፣ የመንደሩ ሰው ሁሉ ይሰማዋል። ተሰባስበው ይመጡና ምንድን ነው ምን ሆነህ ነው በማለት ይጠይቁታል። ጅብና ተኩላ በጎቼን ሊቀሙኝ ነበር፣ ነገር ግን አሁን እናንተን ሲያዩ ተመለሱ ይላቸው። ከሄዱ በኋላ ይስቅባቸዋል። ዋሸኋቸው በሚል ዳግም ይጮሃል። እነሱም ይመጣሉ። እናንተን ሲያዩ ጅቡና ተኩላው ሸሹ ይላቸዋል። እነሱም በጣም ይቆጡና እውነቱን እንዲነግሩት ይፈልጋሉ፣ ይጠይቁታል። እሱም ፊታቸውን ይሄና በመፍራት አይ እኔ እኮ ይህ ሀሳብ እንደ አጋጣሚ መጣልኝ እንጂ አውቄ ነው በማለት ይላቸዋል። እነሱም በጣም ይናደዱና ተቆጥተው ይመለሳሉ። ከዕለታት አንድ ቀን ውሸታሙ እረኛ ሳያስበው ተኩላ ይመጣበታል፣ በጎቹን ሊበላበት ማለት ነው። የዚህን ጊዜ ብቅ ይልና ወደ ጋራው ድረሱልኝ፣ ተኩላዎች በጎችን ሊቀሙኝ ነው በማለት ይጮሃል። እነኛ ሰዎች ሰፈር ሰዎችን እንደተለምዶ ውሸቱን ነው ዋሽቶን ነው በሚል ዝም ይላሉ፣ ሳይደርሱለት ይቀራሉ። ያ ተኩላ ቡም ቡም አንዷን ሲይዝ በጎቹን ጨርሶ ይበላቸዋል፣